ሰላም ለእናንተ ይሁን ወንድሞቼ እንዴት ናችሁ? ስንቶቻችሁ አቫታር የተሰኘው ሙቪ ከኢትዮጵያ መጽሐፍ ላይ ተወስዶ እንደተሰራ ታውቃላችሁ? ይህንን ለማወቅ ከፈለጋችሁ መምህራችን ሮዳስ ታደሰ በደንብ በዚህ ዙሪያ ላይ ቪዲዮ ሰርተዋል የዛሬ 2-3 ዓመት። እኔም ደግሞ የተወሰነ ነገር ኢንፎርሜሽን ሰርቼ ነበርና ከዚህ ቪዲዮ ጋር ያይዝላችኋለሁና ሀሳቡ ምንድነው እንግዲህ ያው ከኢትዮጵያ በኦሪጂናሊ በግዕዝ የተጻፈ አንድ መጽሐፍ አለና ይሄ መጽሐፍ የተገኘው ደብረ ሊባኖስ ውስጥ ነው። እንግዲህ እና ትላንትና ምን አየው መሰላችሁ አንዳንድ ክሊፖች ያየው አቫታር ላይ የተሰሩ ካራክተሮች ስታይላቸው ጸጉራቸው ምናምን ያየው ትንሽም ብትሆን የሆነ የሚያረጋግጥልን ነገር አገኘው ማለት ነው። እሱ ምንድነው እዚህ ጋር እንደምታዩት የጸጉር ስታይላቸው ማለት ነው የአማራ ክልል ትግራይ ክልል የሚሰሩት እህቶቻችን ልክ ኤግዛክትሊ ያንን እንትን ያደረጉት ማለት ነው ስታይል ማለት ነው እዚህ ጋር እንደምታዩትና ይሄ እንግዲህ ትንሽዬ ያው ፍንጭን ከሰጠን በሚል ነው። ግን ዋናው ሀሳቡ ምንድነው ይሄ መጽሐፍ ኦሪጂናል የተገኘው ኢትዮጵያ ውስጥ ደብረ ሊባኖስ ውስጥ ነውና እዛ ላይ የተጠቀሱ በጣም ወሳኝ ነገሮች አሉ። አሁን አቫታር እንግዲህ ሙቪ ላይ የምናየው ካራክተር መልካቸው አቋማቸውን በደንብ አድርጎ የሚገልጽ ማለት ነው። በዚህ ዙሪያ ላይ በደንብ ጥያቄዎች ካሏችሁ ከመምህር ሮዳስ ታደሰ ጋር ተወያዩ። እሳቸው በቂ እውቀት ስላላቸው እየተነተኑ ግዕዙን እየተረጎሙ ያስረዷቸዋል። ግን እኔም ባለፈው አመት ከሰራሁት እንደው ምን አይነት ካራክተር ነው እዚህ መጽሐፍ ላይ የተጠቀሰው የሚለውን በጥቂቱ ድጋሚ ላሳያችሁ ሞክራለሁ። እንግዲህ በእንቁ የታነጸች ከተማ ፀሐይ የሌለባት ቤታቸው እንደ ድንኳን ሞላላ የሆነ ላይን የሚስብ የሚማርክ ውብ የሆነ ጣሪያው በእንቁ የታነጸ እንግዲህ አቫታር ላይ ያው ፓንዶራ ብለው አስቀምጠዋል ፕላኔቱም ማለት ነውና የዛ ላይ ያስቀመጧቸው ካራክተሮችን ደግሞ እዚህ መጽሐፉ ላይ የጠቀሳቸው አይናቸው እንደ ብርሃን የሚያበራ አፍንጫቸው ረጃጅም የሆነ ቁመታቸው ረጃጅም ጸጉሮቻቸው ደግሞ እስከ እግሮቻቸው ተረከዝ የሚደርስ በጣም የገረመኝ ደግሞ ከኋላ ጅራታማ ናቸው ረጅም ጅራት ወይንም ጭራ ያላቸው ተብሎ እዚህ መጽሐፍ ላይ በጣም የሚገርም ነው ማለት በቃ ኢቭን ራሱ እዚህ አቫታር ላይ የሚያሳዩቸው አውሬዎች አሉና እዚህ መጽሐፍ ላይ ራሱ በአውሬዎች የተከበቡ በአሳ ነባሪዎቻቸው ትልልቅ እንደሆኑ በጣም በቃ ይሄ በባህር ውስጥ የሚኖሩትን ራሱ ተጠቅሷልና ይሄ ባለፈው የሰራሁት ቪዲዮ ድምጹን ቆርጬ ያስገብቸው ነው። ብዙ ለውጥ አለ። ለማንኛውም ሀገራችን የተጻፉ ጥንት መጽሐፍቶች አሉና እነሱ መመርመር አይከፋም።